Don't touch. No, don't touch it. They don't seem that concerned at all, which is concerning me. I know, it's unbelievable to see, isn't it? Heights, there's only one other fear that appears this early in our development. አሁን ካየው ቪዲዮ ምንድነው የተረዳው? አይታችኋል እነዛ ህፃን ልጆች እባቡን ሲነኩት ምንም ሳይፈሩ እንደፈለጉ ሲያደርጉት አይታል። ከዚህ ቪዲዮ ምንድነው የተረዳው? ከዚህ ቪዲዮ ነው የተረዳውት ነገር ቢኖር የምንፈራው ነገር አብሮን እንዳልተወለደ ነው። ወይም የምንፈራው ነገር ባለን ሰርክል ባለን ኢንቫይሮንመንት አካባቢያችን ባሉ ሰዎች ባየነው ነገር ተንተርሰን ነው ያንን ነገር የፈራ ነው እንጂ ያ የምንፈራው ነገር አብሮን አልተወለደም። ያ እባብ ሁሉም ሰው ይፈራል፣ ሁሉም ሰው ይጠላዋል፣ ሲያዩ ይሰቀጥጠዋል። ግን ያ ነገር አብሮት አይደለም የተፈጠረው። አይታል እነዛ ህፃን ልጆች ምንም ያለ ፍርሃት አጠገቡ የፈለጉትን ነገር ሲያደርጉ፣ እነዛ ልጆች ነጭ ወረቀት ስለሆኑ ምንም ስለማያውቁ ያን ነገር አይፈሩትም። ገብቷል። አሁን ግን እነዛ ህፃን ልጆች ከ10 ዓመት በኋላ ወይ ከ12 ከ15 ዓመት በኋላ መተህ ታሳያቸው እንኳን እንዲህ ሊነኩት ሲያዩትም ያስጠላቸዋል። ገብቷል። ሲያዩትም ያስጠላቸዋል። ምክንያቱም በዚህ ምድር ላይ እየኖሩ ሲመጡ ብዙ ነገር አይምሯቸው ላይ እየተጫነ ይመጣል። ይሄ ነገር ያስፈራል፣ ይሄ ነገር መጥፎ ነው የሚል ነገር እየተጫነ ይመጣል። ያ መጥፎ አይደለም እያልኩ አይደለም፣ መጥፎ ነው የሚያስጠላ ነገር ነው። ግን አንተ ጭንቅላት ላይ ያሉትን ፍርሃቶች አስባቸው። አንድ ነገር ልታረግ ስትል የሚሰማ ፍርሃት፣ ያን ነገር እንዳታረገው የሚይዝ ነገር ምንድነው? ፍርሃት ነው። ያ ነገር እንደሚለውጥ ህይወትን እንደሚቀይረው እያወቅ ያን ነገር በፍርሃት ምክንያት ሳታረገው ቁጭ ትላለህ። ገብቷል። ግን ያን ፍርሃት አንተ ያን ነገር እንዳታረገው ከዛ ፍርሃት ጋር አይደለም የተወለድከው። በአካባቢ ያሉት ሰዎች ያን ነገር ጭነውብህ ነው። ይህ ነገር ያስፈራል፣ ይህ ነገር አይሆንም፣ ይህ ነገር ለተመረጡ ሰዎች ብቻ ነው የሚሆነው የሚሉ ሀሳቦችን ወደ አእምሮ ከተውብሃል። እሱን ተቀብለህ ትኖራለህ አንተ። ችግሩ እዚህ ጋር ነው። እነሱ ሰዎች የፈለጉት ነገር እንዲጭኑበት ፈቅዳለህ። ህፃን እያለህ ህፃን ነህ። ያ ህፃን እያለህ ተጭኖብሃል። ግን ያንተ ጥፋት የሚሆነው እዚህ ጋር ህፃን እያለህ የተጫነብህ አይምሮህ ላይ እንዳለ ሰዎች የከተቱብህን ነገር አሁን ላይ የማጽዳት ግዴታ አለብህ። እስካሁን ድረስ እነሱ ያሉትን ነገር የምታረግ ከሆነ በእነሱ አእምሮ ነው የምታስበው ማለት ነው። የእነሱን አእምሮ ይዘህ ነው እስካሁን እየኖርክ ያለው። የራስህ ነገር ክሬት አላረግ፣ አይምሮህን አልገነባኸውም ማለት ነው። ለዛ ነው አሁን የሆነ ነገር ልትጀምር ስትል ፍርሃት የሚሰማ፣ የሆነ ነገር ልታረግ ስትል አይሆንም የሚሉ ስሜቶች ከፍርሃት ጋር ተቀላቅለው የሚመጡብህ። ለዛ ነው እነዛ ሰዎች አንተ ላይ የጫኑት ነገር ስለሆነ ነው። ኢንቫይሮንመንት ሰርክል አንተን ነው ያንተን አእምሮ የገነባው እነሱ ናቸው። እስካሁን ድረስ እነሱ የገነቡትን አእምሮ አፍረሰ የራስን አልገነባህም። ለዛ ነው የሆነ ነገር ልታረግ ስትል የሆነ ነገር ለማሳካት ስታስብ እንደማይሆንና እንደሚያስፈራ አእምሮ ሰበብ ይደረድርልህ ማለት ነው። ፍርሃት አብሮን አይፈጠርም እያልኩ አይደለም፣ አብሮን ይፈጠራል። ፍርሃት ስንወለድ ከፍርሃት ጋር ነው የምንመጣው። ግን ማወቅ ያለበት ነገር ከፍርሃት ጋር ወደዚህ ምድር እንመጣለን ስል ከምትፈራው ነገር ጋር አይደለም፣ ከፍርሃት ከስሜቱ ጋር ነው። ገባ? ሁሉም ሰው ይፈራል። በውስጡ የፍርሃትን ስሜት የሚያመነጩ ሆርሞኖች አሉ። እነዛ ስሜቶች ጋር አብረህ ነው የምትወለደው። ግን ከምትፈራው ነገር ጋር አይደለም። የምትፈራውን ነገር አሁን የምትፈራው ነገር የተገነባው ባለ ሰርክል፣ ወላጆች፣ በአካባቢ ያሉት ሰዎች ብቻ ለአንተ ቅርብ የሆኑ ሰዎች ያን ነገር እየጫኑበት ስለሚመጡ ያ የፍርሃት ሆርሞን የሚያስፈራ ነገር ያገኛል። ገብቷል? ከዛን ያን ነገር ትፈራዋለህ፣ ያንተ ፍርሃት ሆኖ ይቀራል ማለት ነው። እነዛ ህፃናት ልጆችንም አይታቸዋል። ፍርሃት የሚያመነጭ ሆርሞን የላቸውም አይደለም፣ አላቸው። ግን ንጹህ ስለሆኑ የሚፈሩት ነገር የለም። ማንም ሰው የራሱን ሀሳብ ከቶ አይምሯቸውን አልገነባውም። ገብቷል? የበለጠ ይህን ሀሳብ ክሊር ለማድረግ አንተ ከፍርሃት ከስሜቱ ጋር ነው እንጂ ከምትፈራው ነገር ጋር አልተፈጠርክም። የምትፈራውን ነገር የገነቡት ኢንቫይሮንመንት፣ በአካባቢ ያሉት ሰዎች፣ ወላጆች ወዘተ እነሱ ናቸው የምትፈራውን ነገር የገነቡት። ፍርሃት ስሜቱ ግን አብሮ የምትፈጠረው ነው። ፈጣሪ ሲፈጥራችሁ ሁላችንም ፍርሃትን የሚያመነጭ ሆርሞን በውስጣችን አለ። ግን የምንፈራውን ነገር የገነቡት በአካባቢያችን ያሉት ሰዎች ህፃናት እያለን ሊሆን ይችላል፣ ብቻ አድገንም ሊሆን ይችላል። ያን ነገር የገነቡት እነሱ ናቸው። ፍርሃት ወይም አንተ የምትፈራው ነገር አሁን ወደ ስኬት የሚያስጠጋ ነገር ልታረግ ስትል የምትፈራው ፍርሃት፣ አንድ ነገር ልትጀምር ስትል የምትፈራው ፍርሃት ምናምን ጉም ነው። በቃ ከርቀት ስታዩ ይጋረድሃል። ያን ነገር ቀጥታ አያሳይህም፣ ዴስቲኔሽን አይታይህም። ግን
በቀረብኩ ቁጥር ያ ነገር ብራይት እየሆነ ይመጣል፣ እየተከፈተ ይመጣል ያ ነገር እንጂ ከርቀት ሆነ ስታየው ያ ነገር ጨለማ ነው፣ ምንም አይታይም። ስለዚህ እዛ ጋር ብሄድም ምንም አይነት ነገር አላገኘም ብለህ ታስባለህ። ፍርሃት ማለት እሱ ነው፣ የሚጋረደ ነገር እንደ ጉም ነው። አንድ ስቴፕ ወደዛ ፍርሃት ጠጋ እያልክ ስትመጣ ያ ነገር እየተከፈተ ይመጣል ማለት ነው። ወደምትፈራው ነገር ደግሞ ዘለ ግባ እያልኩ አይደለም፣ ያ የምትጠጋው ስቴፕ ባይ ስቴፕ ነው። እንደውም ከዚህ ሀሳብ ጋር የሚሄደው እንኳን እኔ እንደዚህ ቪዲዮ ሪከርድ አድርጌ ፖስት ላድርግ ይቅርና ፎቶ እንኳን ተነስቼ ለሰው መላክ እፈራ ነበር። ግን ኮንተንት ክሬት ማድረግ ፈልጋለሁ፣ ሀሳቢን ለሌሎች ሰዎች መግለጽ ፈልጋለሁ፣ ግን እፈራ ነበር። ምን አይነት አይዲያ መጣልኝ? የመጀመሪያ ቪዲዮዎች ምናምን ካየ እንደዚህ ፊት ለፊት እንደዚህ ሪከርድ አድርጌ አልነበረ የምለቀው። ድምፄ ብቻ የሆኑ ባክግራውንድ እንትኖች አሉ፣ ምስሎች አሉ፣ እነሱን እያደረግኩ ነበር የምለቀው። ወደሱ ተጠጋው፣ በሱ አንድ ስቴፕ ተራመድኩ፣ ወደምፈልገው ነገር አንድ ስቴፕ ተጠጋው። ፊት አይታይም፣ ድምፄ ብቻ ነው። በሆኑ ምስሎች ምናምን እያደረኩ ነበር የምለቀው። ተጠጋው፣ አንድ ስቴፕ አየሁት፣ ምንም የሚያስፈራ ነገር እንደሌለው ቀላል እንደሆነ ስረዳ ጀመርኩ። ሪከርድ አድርጌ ለምን አለቀ ለቀኩኝ። ያው አሁን ያ የሚያስፈራኝ ነገር ምንም ኖርማል እንደሆነ ተረድቻለሁ። አንተም አሁን የሚያስፈራህን ነገር ወደፊት እንድትራመድ ከፍ የሚያደርግህን ነገር ልታደርግ ስትል የሚመጣብህ ፍርሃት ላይ በአንድ ዘለ ገብተህ ብዙም ያ ሊሳካልህ ይችላል፣ እንደየሰው ነው። ግን አብዛኛው ሰው ወይም በጣም የፍርሃት ስሜት የሚያስቸግር ከሆነ እንደሱ ባታደርግ እመክርሃለሁ። ቀስ በቀስ ስቴፕ ባይ ስቴፕ ዘዴዎችን እየተጠቀምክ ብትጠጋ ይሻላል። ስለዚህ ወደ ፍርሃት አንድ ስቴፕ በጠጋ ቁጥር ያ ፍርሃት ካንተ ሁለት ስቴፕ እየራቀ ነው የሚመጣው፣ እየራቀህ ነው የሚመጣው። ከዛን ያ ነገር ኖርማል እንደሆነ ታስባለህ። ፍርሃትህን ደግሞ መቀነስ ከቻልክ የምትፈልገውን ነገር ታደርጋለህ። የምትፈልገውን ነገር ካረክ ተግባር ውስጥ ከገባህ ደግሞ ራስን የማትለውጥበት ራስን የማታሻሽልበት ምንም አይነት ምክንያት የለም። ስለዚህ ማወቅ ያለብህ አሁን የሚያስፈራህ ነገር፣ አሁን ላይ ወደ ስኬት እንዳትሄድ የሚይዝህ ነገር አብረው ተወልደው አይደለም፣ ያንተ አይደንቲቲ ሆኖ አይደለም። ሰዎች ነው ያንን አእምሮ የገነቡት። ያንን የፍርሃት ስሜት አንተ ላይ የገነቡት ሰዎች ናቸው። ያለ ኢንቫይሮንመንት፣ ያለ ሰርክል፣ ቤተሰቦች በአጠቃላይ ነው ያንተን የፍርሃት አእምሮ የገነቡት። ማድረግ ያለብህ አሁን ያለህን የፍርሃት አእምሮ ሰብረኸው ወይም አፍርሰኸው የራስህን ጠንካራ አእምሮ መገንባት። ካደግክ በኋላ ትልቅ ሰው ከሆንክ በኋላ በዛ አእምሮ የምትኖር ከሆነ በእነሱ አእምሮ ነው እየኖርክ ያለው እያሰብክ ያለው። ስለዚህ እሱን ጥለህ ሌላ መያዝ አለብህ። ከፍርሃትህ ውጭ ሆነ ማሰብ አለብህ። ወደ ፍርሃትህ አንድ ስቴፕ ተጠጋ፣ ፍርሃትህ ሁለት ስቴፕ እየራቀ ይመጣል። የዛሬው ሀሳብ ይህን ይመስላል። ቪዲዮ ከተመቸ ላይክ አድርገው፣ ቻናሉን ሰብስክራይብ ታደርግ ትጠቀምበታለህ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጥልኝ፣ አነበዋለሁ። አመሰግናለሁ።